ሰላም ነው እንዴ? እንዴት ነሽ? አይናፈር ነሽ በጣም ነው። እሺ በዓሉ እንዴት ነው? እንኳን አደረሰሽ። በመጀመሪያ ስምሽ ማን ልበል? ቃል ኪዳን። ዋው ስምሽ ደስ ይላል። እና በዓሉ እንዴት እያለፈ? ቆንጆ ነው በጣም። ሰላም ፈልጊ መልክት ካለ እንኳን አደረሳችሁ ለጥምቀት በዓል። እሺ ቴንክ ዩ። እሺ ዮ ፋሚሊ ዛሬ ደግሞ እንግዲህ በዓሉን ለማድመቅ እዚህ ጋር የልጆች የህፃናት መጫወቻ የያዘ አንድ ወንድማችን አለ። እሱን ስለ በዓሉ አንዳንድ ነገር እንጠይቀዋለን። ሰላም ነው? ሰላም ነው። እንዴት ነህ? ዙር እንደዚህ። ስም ማን ነው? ታከለውማ ነኝ። ታከለውማ? ባለስልጣኑ ነው? አይደለም። በዓሉ እንዴት ነው? አሪፍ ነው። አሪፍ ነው? ቆንጆ ነው? ገበያው ምናምን አሪፍ ነው። እየተገዛ ነው? ስንት ነው እንደዚህ የሚሸጫቸው? ትንሽ ብር ነው። ትንሽ ብር ነው? ተራ ነገር ነው። ስንት ብር? 100 ብር። 100 ብር። ኦኬ። በዓሉ ገበያው አሪፍ ነው? ድባቡ አሪፍ ነው። እና አንተም እያከበርክ ነው? በቃ እሺ። ቴንክ ዩ። እሺ አባቴ። ሰላም ነው እህቶቼ፣ እንዴት ናችሁ? ሰላም ነው? በዓሉ እንዴት ነው? አሪፍ ነው። በመጀመሪያ ግን ስምሽ? ሀሴት። ሀሴት። ዋው ስምሽ ደስ ይላል። በዓሉ እንዴት ነው? አሪፍ ነው። አሪፍ ነው? ቆንጆ ጊዜ ያሳለፋችሁ? በጣም። አለባበሳችሁ በጣም ነው የሚያምረው። የምንድን ነው? የወሎ ነው? ኦኬ። እሷም? ኦኬ። ስለዚህ በሁሉም ጊዜ የሚለበስ አለባበስ ነው? አዎ፣ እንዲህ ለጥምቀት ሲሆን። ኦኬ። በጣም አሪፍ። ቴንክ ዩ ሶ ማች። መልካም በዓል። እሺ እናቴ። እሺ ታይ። ቴንክ ዩ። እሺ ሰላም ነው? ሰላም ነው። እንዴት ነሽ? አለ። ምንድን ነው ይሄ የሚባለው? ፕሪም። ኦኬ። ሎሚ ጠፍቷል። በፕሪም ነው ሰው የሚጣበሰው አሉ። እውነት ነው? እውነት ነው። እውነት ነው? እና አንቺ ወርወረሻል? ለወንድ አይወረወረም? ለሴት ነው የሚወረው። ለሴት ብቻ ነው? ኦኬ። ሰው እንዴት ነው ገበያው? አሪፍ ነው። አሪፍ ነው? እና ስንት ነው ይሄ አንዱ ሽጭ? 50 ብር። በቃሽ እናቴ፣ መልካም ገበያ። ሰላም ወንድሜ። ሰላም ነው። እንዴት ነህ? አለሁ። ስምህ ማን ልበል? ማይል። አዎ ደስ ይላል ስምህ። በዓሉ እንዴት ነው? አሪፍ ነው። ቆንጆ ነው? ቆንጆ። ያከበርክ ነው? አዎ ደስ ይላል። እና ፕሪም ወረወርክ እንዴ? አይ አልጠበስክም እስካሁን? ካሁን በኋላስ እንዴት ነው? አላሰብኩም? አይ ገና ነው። በቃ እሺ ቴንክ ዩ። እሺ አባቴ መልካም በዓል። እሺ ሁሉ ሰላም? ሁሉ ሰላም። በዓሉ እንዴት ነው? አሪፍ ነው። ደስ ቆንጆ ነው አይደል? ደስ ይላል። በአሪፉ እያለፈ ነው በጣም። አሁን ታቦቱን አስገብታችሁ የተመለሳችሁ ነው? ነገም ይመጣል እና ለኢትዮጵያ ሕዝብ እንግዲህ ማስተላለፍ የምፈልገው መልእክት ካለ? ሁሉም እንኳን አደረሳችሁ፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥምቀት በዓል አደረሳችሁ ማለት ነው። ቴንክ ዩ ሶ ማች ሻባት። እሺ መልካም በዓል። እሺ ጋ የደብሩ ዋና ምንድን ነው? የህንፃ ኮሚቴ ሰብሳቢ ነው። በዓሉ እንዴት ነው? መጀመሪያ ስሙትን አስተዋውቁኝ። ዘላለም ተስፋ ይባላል። ኦኬ እሺ። በዓሉ እንዴት ነው? መልካም ነው። እንደምታየው መልካም ነው። በሰላም እያለፈ ነው። በሰላም ሁኔታ ነው እየተጠናቀቀ ያለው። መልካም አይነት ሁኔታ ነው ያለው በበዓሉ። ስለዚህ ነገ መምጣት የሚፈልጉ ካሉ መምጣት ይችላሉ። ምንም ችግር የለም። ምንም ሰላም ነው። ሁሉም ሳይነካካ ሁሉን ራሱን ችሎ የሚንቀሳቀስ ህዝብ ነው ያለው። እስካሁን አንድ ነገር የተጣላ ሰው የተገፋፋ ሰው ሁሉም ራሱን ችሎ እየተንቀሳቀሰ። እሺ ቴንክ ዩ። እሺ ወንድሜ ወደ አንተ እንለፍ። ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር። ስምህ ማን ልበል? አለም ሰላም። አለም ሰላም። በዓሉ እንዴት ነው? በዓሉ በጣም አሪፍ እንደምናየው በጣም። ኦኬ። ስለዚህ ለክርስቲያን ማህበረሰብ ማስተላለፍ ፈልገው መልእክት ካለ? እንኳን አደረሳችሁ። የሚመጣውንም ጥምቀት በሰላም እንደዚሁ እንደሰበሰበን ክርስቶስ በሰላም ያገናኘን እንላለን። ዋው ደስ ይላል። እሺ ወንድሜ ወደ አንተ መጣሁ። ሰላም ነው? ሰላም። ስምህ ማን ልበል? ፍቅረ ማርያም ገዛኸኝ። ፍቅረ ማርያም ኮሚቴ ቁጥጥር ነኝ። ለመላው ክርስቲያን ቤተሰቦች እንኳን ለጥምቀት በዓል አደረሳችሁ ማለት ፈልጋለሁ። አሁን በመሰራት ላይ ያለው የዓለም ባንክ መርሲ ሕይወት መድኃኔዓለም ቤተክርስቲያን ህንፃ በጥሩ ደረጃ እየተሰራ ነው ያለውና ህዝበ ክርስቲያኑ አይቶ የደረሰበትን አይቶ እንዲረዳን እንጠይቃለን። እናመሰግናለን። ቴንክ ዩ። ስለዚህ አንድ ላይ እንኳን አደረሳችሁ በሉልኝ። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እሺ ቴንክ ዩ። እሺ እናመሰግናለን። ፎቶ ብታነሱ። እሺ ምን ላንሳላችሁ?
ቤተሰቦች እንደምታያቸው በጣም ነው የሚያምሩት። ወጣቶች ሰብሰብ ብለው እያከበሩት ይገኛሉ። ያው አንበጠብጣቸውም እናልፋቸዋለን። ሌላ ቦታ ደግሞ ሄደን ያለውን ቫይብ የምናሳያችሁ ይሆናል ማለት ነው። እናንተ ግን ሰብስክራይብ ላይክ እያደረጋችሁ እንዳይረሳ። እዚህ ጋር ደግሞ አንድ ጀማ አግኝተናል። ተበተናችሁ ሰብሰብ በሉ እንጂ ስምም አልበል ፍትህ እንዴ ምንድን ነው? ፈታ በሉ እንጂ በዓል ነው። ፀሐዩ ትንሽ አድክሞ በዓሉ እንዴት ነው? አሪፍ ነው። አሪፍ ነው። ቆንጆ ነው። በጣም። ስለዚህ ለክርስትና እምነት ተከታዮች ማስተላለፍ የምፈልገው መልዕክት ካለ? ያው እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ነው። አብርሽ ደግሞ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ብለናል ሁላችሁ። እሺ በቃ መልካም በዓል። ተሽኮርማሚ ናችሁና በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ ሰማያዊ ሰማያዊ